ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች? በዚህ ቪዲዮ ኢሞአችሁ እንደተጠለፈና እንዳልተጠለፈ እንዲሁም ከተጠለፈ እንዴት አድርጋችሁ በአንድ ደቂቃ ውስጥ ማስተካከል እንደምትችሉ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በስልካችሁ ላይ ኢሞ አፕሊኬሽን ትከፍታላችሁ። ከዛ ፕሮፋይል ምልክቱ ላይ አንዴ ክሊክ ታደርጋላችሁ። ሴቲንግስ ትመርጣላችሁ። ማናጅ ዲቫይስ ላይ አንድ ጊዜ ክሊክ ታደርጋላችሁ። ማናጅ ዲቫይስ ላይ ክሊክ ስታደርጉት በኢሞ አካውንታችሁ ላይ ሎጊን ያደረጉ ዲቫይሶችን ሊስት ያደርግላችኋል። በስልኬ ላይ እንደምትመለከቱት አንድ ዲቫይስ ብቻ ነው ያለው፣ ሳምሰንግ ጋላክሲ ብሎ አንድ ብቻ ነው የሚያሳየው። ነገር ግን እናንተ ከምትጠቀሙት ስልክ ውጪ ሌላ ካለ እናንተ ከምትጠቀሙት ስልክ ሞዴል ውጪ ሌላ ካለ እንደዚህ ክሊክ በማድረግ ዲሊት ማድረግ ይኖርባችኋል። ከዚህ በተጨማሪ ማልቲ ዲቫይስ ኦፕሽን እንደዚህ ሰማያዊ ምልክት የሚያሳይ ከሆነ አንድ ጊዜ ክሊክ በማድረግ ዲሰብል ማድረግ ይኖርባችኋል። ማልቲ ዲቫይስ ኦፕሽን ዲሰብል ሆነ ማለት በኢሞ አካውንታችሁ ላይ ከአንድ ዲቫይስ በላይ ሎጊን ማድረግ አይችልም ማለት ነው። ስለዚህ የኢሞ አካውንታችሁ ከተጠለፈ በዚህ መንገድ በቀላሉ ማስተካከል ትችላላችሁ።